በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 2 ቁጥር 9 እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱ በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስት ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁ፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁ፣ አሁን ግን ምሕረት አግኝታችሁ። በጌታ የተወደዳችሁ ቅዱሳን በያላችሁበት ቦታ ጸጋና ሰላም በጌታ በኢየሱስ ስም ይብዛል። በምሕረቱና በቸርነቱ ረድቶን እነዚህ 8 ዓመታትን የተሸከመንን የረዳንን የደገፈንን ጌታ ለማምለክ ለማመስገን ታላቅ መንፈሳዊ ድግስ አዘጋጅተናል። በዕለቱ ተገኝተን ሁላችንም እግዚአብሔርን እንድናመሰግን ስሙን እንድንጠራ ከፍ ከፍ እንድናደርግ በጌታ ክብር በጌታ ፍቅር እንጋብዛችሁ። ሚያዝያ 9፣ 10 እና 11 ለተከታታይ 3 ቀናት ልዩ መንፈሳዊ አገልግሎት ይኖረናል። በዚህ ጊዜ እንድትገኙ በጌታ ፍቅር ጋር ጸጋና ሰላም በጌታ በኢየሱስ ስም ይብዛላችሁ። ተባረኩ።